አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። ባላችሁበት ያላህ ሰላም እዝነት ብዝት ይበላችሁ። ሀገርንም ቤተሰብንም ሰላም ያርገን፣ እኛም ሰላም ያርገን። አላህ ያሰብነውን አላህ ይሙላልን። ውድ ተመልካቾች እኛ በስደት ሀገርም ሆነ በማንኛውም ቦታ እስከመቼ ድረስ ነው ህይወታችን በጭንቀት በቃ በብዙ አይነት እየተሰቃየ የምንኖረው? እና ውዶቼ እኛ በስደት አሁን ብዙ አመት የኖራችሁ እህቶች አላችሁ አለን፣ ግን ያሰብነው ነገር አልተሳካም። እኛ ያልነው ታይሆን አላህ የወሰነው ነው የሆነው። ግን ሁልጊዜ ባዶነት ይሰማን ይችላል። ቢሰማንም ተዚህ እንደማናልፍ ህይወታችንን የራሳችን አላህ የሰጠን እጣ በቃ ይቺ እንዲሆነች ማወቅ አለብን። ይቺ ነው አመስግነን መኖር አለብን። በቃ ተዝም እንደማንራመር ማለት ነው። በምን ልካችን ይሄ ነው። አንድ ሰው በቀላሉ ነገር ሰርቶ ተለውጦ ትልቅ ደረጃ ሊደርስ ይችላል። ደግሞ ሌላው ደግሞ በቃ እየለፋ እያለ ጥርቅም ላይ ይችላል። ሁልጊዜ ባዶነት ሁልጊዜ ይሰማው ይችላል። ግን ያን ለዚህ እየለፋ ታይሳካላት የቀረው ሰው ተዛ አያልፍም። በቃ ያ ነው ልኩ። ምንም አላህ ደግሞ እዚች ምድር ላይ ያመጣን አንዱን ድሃ አንዱን ክብር አንዱን በቃ ምንም ታይለፋ ሁሉ ነገሮችን ይንትን ይለታ ማለት ነው፣ ይዳብርለታ ሁሉ ነገር ማለት ነው። እና አንዱ ደግሞ እየለፋ እያለ ሁልጊዜ ተዛው አያልፍም። የሁሉ ምንድነው አላህ ሱብሃነሁ ወተዓላ የሰጠን ስጦታችን ነው። እና ይችን ደግሞ ሙሉ ጤና ታለን አልሐምዱሊላህ ብለን መቀበል ነው። እና እኛ ግን እዛ ባለቤታችን፣ እናታችን፣ እህቶቻችን ብዙ ነገሮችን እንዲያሳልፉ እህት ብትሞት በስደት ሀገር አዘን የስደት ሀገርን አዘን ያውቀዋል። ውስጣችን እያቃጠለን ይኖራል። እና እዛ ግን ትታመሙ ትሞቱ ተጎናቸው የምንሆንበት ቀን እየናፈቀን ይኖራል። ግን አይሳካም ያ ሁሉ ነገር። እና ግን እኛ ማለት ነው በቃ ልካችን ስተወድ ድረስ እንደሆነ ሳየነው የበለጥ ደግሞ የሚቆጨን ነገር ታይመጣ ማለት ነው። ሄደን ተባሎቻችን ማለት እናቶቻችን ማለት ጎን መሆን አለብን። በምን ሄደን እዚህ እኮ ነው ሁሉ ነገር አየነው። ሁሉንም ነገር ትዕግስቱንም ፈተናውንም በቃ ሁሉንም ነገር አይተነዋል። አልሐምዱሊላህ እንደኛ የሆኑት እንደኛ ሰባ የሆኑት እህቶች አሁን አይናቸው ጠፍቶ እግራቸው በቃ በኩላሊት በሽታ በብዙ አይነት በሽታ እቤት ይዋሉ አሉ። ብዙ እህቶች ማለት ነው፣ ብዙ ጓደኞቻችን። እኛ ግን አልሐምዱሊላህ መተን በቃ አረብ ሀገር ምን አይነት ፈተና እንዳለው ሁሉም ነገር አየሁ። ትዕግስቱንም አየነው፣ ፈተናውንም አየነው። በቃ እንዲያቅማችንም ደግሞ ትንሽ ብኮን ብዙ ሰው ረድተንበታል። ላላህ ሽኩር ይገባውና እህቶች ሁለዚህ ተስፋ እየቆረጥን ብዙ ነገር እንዲያናጣ ሄደን ደግሞ ተበተሰብ መሆን አለብን። ሄደን ደግሞ በቃ እዛ ደግሞ በግብርናም ተሆነ በግብርናችን በሆነ ነገር በፊት የነበርንበት ስራችን እየሰራን መኖር ነው። በቃ ሁለዚህ ርቀን ብዙ ነገር እናጣለን። የምንወደው እናጣለን። እናታችን በፈለገችን ሰዓት አንገኝ እናጣታለን። በቃ እኔ እንጃ ብዙ ነገር የሚሰማን ነገር አለ። ጊዜው ይረዝምና ሁሉም ነገር የሁሉም ወቅት አለው። እና የዛ ሰዓት ግን ማን ታይሆን እዛ ያሉት ትመጣለች ተሚሉት ማለት ነው። እንሄዳለን፣ ነገ እንሄዳለን፣ ዛሬ እንሄዳለን፣ ነገ ይሳካልናል፣ ነገ ተነገ ወዲያ የሁለት ወር የሶስት ወር እያልን የምንጠብቀውና እዚህ ሁነን ማለት ነው የምንሰቃየው የኛ ይበልጣ ስቃው። እና እዚህ ሁነን እንድናስበው ሄደንሳ እዚህ ሂጅ ለሁለት ወር ለሶስት ወር እንኳን ትንሽ በእጅ እንኳን ብር የለኝ ትንል ብዙ ነገር እያጣን ነው፣ ብዙ ነገር ማለት ነው። እና እኛ ግን ለአንድ ነገር መወሰን አለብን። ሁሉም ነገር ተሞከር ነው እድላችን ደግሞ የምትወደን እናታችን ደግሞ ደካማ እናታችንን ሄደን ተጎኗ መሆን አለብን። እህቶች እንደኔ ብዙ ነገሮችን ያልተሳካላችሁ፣ ብዙ ነገር ያልተሟላላችሁ፣ ብዙ ነገር የሚያሰቃያችሁ በውስጣችሁ ያላችሁ ልትረዱ ትችላላችሁ። እና ይህን ነገር ምንድነው ማድረግ ያለብን? እኛ በቃ አንደኛው ላይ መወሰን ነው። ሁሉ ወደን አይቻልም። በቃ የእናት አባትን የቤተሰብን እያሰላሰልን ራሳችን እያጣን ያለ ነው። እንደገና ዝም ሆነን ሁሉ ነገር እየተሰባ እንትን እያለብን ያለው እና ሄደን ተቤተሰብ ጎን ሆነን
ተነታችን ተወንድሞቻችን ተሁሉም ነገር ብንሆንና ያለውን ነገሮችን ደግሞ እዛ ብናየው ይሻላል። እኔ በአሁኑ ሰዓት ሁሉ ነገር ከባድ ነው እና እህቶቼ ሁላችንም አላህ ያሳካልን፣ ቤተሰብን ሰላም ያድርግልን። ግን ሁሉንም ነገር ትናየው ከየከበደ ህይወት መኖርና መታገስ እንደ በፊቱ ጥንካሬው ይቀንሳል፣ አቅማችን ይቀንሳል። በምን ይደክመሻል፣ ይደክመሻል፣ በጣም ይደክማል። ስለሚደክም ያን ነገር ደግሞ ግዴታ ነው፣ ሁሉን ነገር ግድ ነው እና ውዶች ባላችሁበትም አላህ ይጠብቃችሁ። አላህ ቤተሰብንም እኛንም ሰላም ያርገን፣ አላማችን ያሳካልን፣ በሰላም ተቤተሰብ እንገናኝ ያርገን። በጣም ሁሉ ነገር በአሁኑ ሰዓት አገራችን ምግብ ከሚበሉት በላይ ጤና የለም። ምግብ ታይጠፋ ጤና ምንም ነገር የለም። ሄዳችሁ ብታዋቸው ሁሉም አፈር ነው። በቃ ማን ጤነኛ እንዲሆነ የምታውስ ሰው የለም፣ ወዝ ያለው ሰው የለም። እውነት እኛ በስሙ በሰው ቤት የምንከራተተው እንሻል